በቃ ቤቱን ፈዋርጌዋለሁ። ቹካ እየመጣች ነው። ተቀብያት መጣሁሽ። የምን ቸካን ይዞ የሚመጣ? አረ ጸድ ቺካ አግኝቷል የምትበላ ነይ ግቢ። ይዙ ወይ አንዴ ላውራ። እሺ ግቢና ጠብቂኝ። እሺ ምንድነው? ምን ለማድረግ እየሞከርክ ነው? ምን አደረኩ? እኔ ባለውበት ለምን ሴት ይዘህ መጣ? ፍቅረኛ አይደለሽ? ለምን አላመጣም? ላንተ ያለኝን ስሜት ታውቃለህ። ቢያንስ አታዝንልኝም? ሌላ ሴት ጋር እንደምሄድ ታውቂያለሽ። ታዲያ ማምጣቴ ለምን ገረመሽ? ማወቅና ማየት ይለያያል። በሐሳቤ ከሌላ ሴት ጋር ሆነ መሳል አልችልም። ለምን ባይኔቼ እንድሰቃይ ትፈልጋለህ? አምነሽ ተቀበይ። እኛ ምንም አይደለንም። ከዚህ በኋላም እንደዚህ ነው የሚቀጥለው። ጓደኝነታችንም እንዲቀር ፈልገህ ነው? እሱ ያንቺ ምርጫ ነው። አሁን ሌላ ነገር አታስመስዩ። ነይ ምን ሆነሽ ነው? ምንም አልሆንኩም ቃልዬ። ልብሶቹን አጥበጠብቀኝ። ድንጋይ ላይ ተቀምጠ ከምትውል ይሻላል። እስክመጣ ጨርስ። አይ መከራዬ። እቺ ሴትማ ገና እንጀራም ታስጋግራለች። ቆይ ለምንድን ነው ስራ ማትጀምረው? እናቴን ማን ያስታምማታል? ለእናቴ ብዬ እንጂ አንገቴን መድፋቴ። እንዴ 2 ሰዓት ሙሉ ይሄን ልብስ አጥቦ መጨረስ አቅቶ ነው? ማህደር፣ ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም? ምንም ቢሆን ባልሽ ነኝ። አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ። እሺ አንቺ ጆ ተው። ሄሎ ጆ፣ እናትህ እማ ምን ሆነች? በጣም ታማ ሆስፒታል ገብታለች። መጣሁ። እንደውም ሞታ በተገላገለች። ትሰሚያለሽ? ልትቀሪ ትችያለሽ። መርዝ ላስተያይሽ ደሞ ከነማ አንቺን ከማን